በድህነት ምክንያት አንድም ቤት የሌለው የሀገራችን ዜጋ አይኖርም በማለት ሁሉንም ዜጎች የቤት ባለቤት ለማድረግ ቃል ገብቶ በመስራት ላይ ይገኛል። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ዛሬ መላው አፍሪካውያን ስለሚዘምሩለት ኢብራሂም ትራኦሬ በ3 ዓመት የሥልጣን ዘመኑ ስላከናወናቸው በርካታ ገድሎች እናወጋችኋለን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ዋሲሁን አራጌ ነኝ። ሰከላ ቲዩብ። ሰከላ የመዝናኛ መረጃ፣ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ። ሰከላ ሶርስ ኦፍ ናይት። Je jure devant le peuple. I swear before the people of Burkina Faso and on my honor to preserve, respect, uphold, and defend the Constitution, the Charter of Transition, and the laws, to make every effort to guarantee justice to all inhabitants of Burkina Faso. በእርግጠኝነት በአንድ ወቅት የቡርኪና ፋሶ ክስተት ስለነበረው ድንቅ መሪ ሻምበል ቶማስ ሳንካራ ጀግንነትና አርቆ አሳቢነት ወላጅናትና አባቱ ሲያወሩ እየሰማ ነው ያደገው። A better Burkina Faso for our children. We've been led to believe that we are poor, that we have nothing. But do you realize that it's false? This is colonization. We need to decolonize our mindsets. ምዕራባውያን ድሃ ናችሁ ብለው አእምሮአችን ላይ ድህነትን ዘሩብን። እኛም ድህነታችን አምነን ተቀብለን ለዘመናት በእርዳታና በምጽዋት ኑረናል። ዛሬ ግን ይህን ክፉ የቅኝ ግዛት አስተሳሰብ ሰብረን ወጥተናል። ትላንት ዛሬ አይደለም። ሲበዛ የቶማስ ሳንካራ አድናቂ መሆኑ ይነገርለታል። ኢብራሂም ትራኦሬ ከዕድሜው በላይ ዕውቀትና የተገራ ማንነት ያለው የዘመኑ ጀግና መሪ በማለት ትላልቅ ዓለም አቀፍ ሚዲያዎች ዝናውን አስተጋብተውለታል። ብዙ አፍሪካውያን ስሙ ካፋቸው አይጠፋም። ቡርኪና ፋሶውያን ፈጣሪ ለእንባችን አባሽ ለሐዘናችን ደራሽ አንተስ ሰጥቶናልና እሾህ አይውጋህ ይሉታል መሪያቸውን ኢብራሂም ትራኦሬን። አዲሱ የቡርኪና ፋሶ ወታደራዊ መሪ ካፒቴን ወይም ሻምበል ትራኦሬ በመስከረም ወር 2022 እንደ አውሮፓውያኖቹ የዘመን አቆጣጠር ኦጋዱጉ ውስጥ የቡርኪና ፋሶ ወታደራዊ መሪ ፖል ሄነሪ ሳንዳጎን ከ8 ወራት የሥልጣን ዘመን በኋላ የነ ትራኦሬ ቡድን ሳንዳጎን በኃይል የያዙትን ሥልጣን በኃይል አስለቅቀው በተራቸው መንበረ ሥልጣኑን እንደተቆጣጠሩ ትራኦሬ በሀገሪቱ የቴሌቪዥን ጣቢያ ቀርቦ የሰጠው መግለጫ እንዲህ ይል ነበር። የገባንበት ትግል ለሥልጣን አይደለም። የምንመራው ትግል ለቡርኪና ፋሶ ሕዝብ ጥቅም ነው። ሕዝባችን ከተለያዩ አደጋዎች መከላከልና ከችግር ማውጣትን እንፈልጋለን። በተጨማሪም በወቅቱ ለአሜሪካ ድምፅ በሰጠው ቃለ ምልልስ በአንዳንድ ቡርኪና ፋሶ አካባቢዎች በዛፎች ላይ ያሉ ቅጠሎች በሙሉ ጠፍተዋል። ምክንያቱም ሰዎች ቅጠሎችን እየበሉ ነው። ሰዎች በችግር እሳር ሳይቀር እየበሉ ነው። ይህ ያሳዝነናል፣ ያንገበግበናል። በሀገራችን ከአልቃይዳና አይኤስ ጋር ግንኙነት ያላቸው ቡድኖች በቅርብ ዓመታት ውስጥ በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፉ ጥቃቶችን ፈጽመዋል። ከ2 ሚሊዮን በላይ ሰዎች ሕፃናትን ጨምሮ ከቀያቸው ተፈናቅለዋል። ሥልጣን የያዘው የወታደራዊ መሪ ፖል ሄነሪ ሳንዳጎ መንግሥት እያደገ የመጣውን ኢስላማዊ አክራሪነት፣ ዓመፅን ማስቆም እንዲሁም ዜጎችን ከችግርና ከስቃይ ማውጣት ተስኖታል በማለት ነበር በኃይል የተረከበውን መንበረ ሥልጣን በመስከረም ወር 2022 በኃይል የነጠቁት። ይህንን ለማስቆም ኢብራሂም ትራኦሬ ቀን ከሌት በትጋት ሰርቶ በ3 ዓመት የሥልጣን ዘመኑ ዜጎች የናፈቁትን ሰላም አስፍኖ እንዳሻቸው ያለ ስጋት ወጥተው ሰርተው እንዲገቡ አድርጓል።
ይህ ጀግንነት የተሞላበት ምግባሩ ድፍን አፍሪካንና ዓለምን እጅ በአፍ አስጭኗል። በቡርኪና ፋሶ በነ ኢብራሂም ትራኦሬ የተካሄደውን መፈንቅለ መንግሥት ተከትሎ የምዕራብ አፍሪካ ሀገራት ጥምረት የሆነው ኢኳስ ሕገ መንግሥታዊ ያልሆኑ የመንግሥት ለውጥ ባደረጉ ወታደሮች ላይ ጫና ሲያደርግ መቆየቱ የሚታወስ ነው። አሜሪካ ቡርኪና ፋሶ ሕገ መንግሥታዊ የመንግሥት ለውጥ አድርጋለች በሚል አገዋ ከተሰኘው ለአፍሪካ የቀረጥ ነፃ የንግድ ሥራን ከሚፈቅደው መርሃ ግብር ማስወጣቷም የቅርብ ጊዜ ትዝታችን ነው። ከአልቃይዳና እስላማዊ መንግሥት ጋር ግንኙነት ያላቸው ታጣቂዎች የደህንነት ስጋት የሆኑባት ቡርኪና ፋሶ ይህም በአፍሪካ ከፍተኛ የሰብአዊ ቀውስ ያለባት ሀገር አድርጓት ነበር። አሁን ግን ዕድሜ ለሻምበል ኢብራሂም ትራኦሬ ሁሉም ነገር ነበርና ተረት ተረት ሆኗል። ትራኦሬ በአጭር ጊዜ ሀገሩን የቀየረው የራሱን ልብስ ሳይቀይር ነው። ኢብራሂም ትራኦሬ ለፕሮቶኮል አይጨነቅም፣ ለቤተ መንግሥት ግድ አይሰጠውም። ለመኪናም እንዲሁ የሀገሩን የኮማንዶ ወታደሮች ልብስ አብሮ እንደነሱ ይለብሳል። ብዙ ጊዜ የሚሄደው በእግሩ ነው። መስክ ሲወጣ የሀገሩን ሰራዊት ፒካፕ መኪና ተጠቅሞ ከወታደሮቹ ጋር ሂዶ ሕዝብን በቀና ልብ አገልግሎ ይመለሳል። ማካበድ፣ ሕዝብን ማስጨነቅ፣ መንገድ መዝጋት የሚባል ነገር እሱ ጋር የለም። የሚኖረው ከሚመራው ማህበረሰብ ጋር ተቀላቅሎ ነው። ሲበዛ ትሁት፣ ሰውን አክባሪ፣ ሃይማኖተኛ እና ደግ መሪ ነው። በዚያ ላይ ፍርሃት የማያውቅ ሞት የማይፈራ ሲበዛ ጀግና መሪ ነው። ለዘመናት እንደ መዥገር ተጣብቆ ተንሰራፍቶ የነበረውን የፈረንሳይ ጦር አስበርግጎ ከሀገሩ ያስወጣ ደፋርና ቆፍጣና መሪ። ትራኦሬ ትንሽ ትልቅ፣ ሀብታም ድሃ፣ ባለሥልጣን አዋቂ፣ ምሁር ድሁር ሳይል ለሁሉም ይታዘዛል። ሁሉንም እኩል በቀናነት ከልብ ያገለግላል። ትራኦሬ ገና ወጣት ነው። ሳታጣ ያጣችውን ምስኪን ሀገሩን ለመካስ ከላይ የተላከ የፈጣሪ መልእክተኛ ነው ይሉታል። የሀገሩ ሕዝብ ኢብራሂም ብለው አይጠግቡትም። አንድ ሀገር በምግብ ራሷን ሳትችል ሉዓላዊ ነኝ ልትል አትችልም። በሁሉም ነገር የተሻለች ቡርኪና ፋሶን ለልጆቻችን እናውርስ በሚል መርሁ በብዙዎች ዘንድ ይታወቃል። ከወሬ የዘለለ ምንም አያመጣም ብለው ይስቁና ይሳለቁ የነበሩ የጦር ጄኔራሎች፣ ምሁር ነን ባዮችና የቀድሞ ባለሥልጣናትን የተናገረውን ሰርቶ በማሳየት በኀፍረት አንገታቸውን አስደፍቷቸዋል። ኢብራሂም ትራኦሬ በ3 ዓመት የሥልጣን ዘመኑ ለማመን የሚከብዱ በርካታ ድንቅ ተግባራትን አከናውኗል። በጥጥና በወርቅ ሀብቷ የምትታወቀው ቡርኪና ፋሶ ከዓለም ባንክ ያለባትን $4.79 ቢሊዮን ብድር በመክፈል ሀገሩን ከዘመናዊ ባርነት ቀንበር ያላቀቀ ሀገሩንና ሕዝብ ወዳድ መሪ መሆኑን ኢብራሂም ትራኦሬ በተግባር አሳይቷል። ከሩሲያ ጋር በፈጠረው መልካም ግንኙነት የሀገሩን ጦር በትጥቅም ሆነ በእውቀት ማዘመን ችሏል። ለችግርተኛና አቅም ለሌላቸው በርካታ ቡርኪናውያን የመኖሪያ ቤቶችን ገንብቶ በመስጠት ዜጎች ሀገራቸውን እንዲወዱ ያደረገ ልበ ርኅሩህ መሪም ነው። Burkina Faso's President Ibrahim Traoré told his cabinet that they are working for the people and should provide services as quickly as possible. He warned them that if any corruption is found in a ministry, the minister in charge will be held responsible. Traoré stressed that there will be zero tolerance for corruption and encouraged the ministers to focus more on working for the public. ኢብራሂም ትራኦሬ ስርቆትን አብዝቶ የሚጠላና በባለሥልጣኖቹ ዘንድ ለሚፈጸም ሙስና ይቅርታና ምሕረት የሌለው ሙስናን አጥብቆ የሚጸየፍ ለሀገርና ለሕዝብ ተቆርቋሪ መሪ ነው። በድህነት ምክንያት አንድም ቤት የሌለው የሀገራችን ዜጋ አይኖርም በማለት ሁሉንም ዜጎች የቤት ባለቤት ለማድረግ ቃል ገብቶ በመስራት ላይ ይገኛል።
በሺዎች የሚቆጠሩ በርካታ ዘመናዊ ትራክተሮችን፣ የውሃ ፓምፖችንና ለሙያተኞች ሞተር ሳይክሎችን ወደ ሀገሩ በማስገባት በ1000 ስኩዌር ኪሎ ሜትር ቦታ ላይ ዘመናዊ ሜካናይዝድ የእርሻና የሩዝ ምርት በማምረት ሥራ ላይ ተጠምዷል። በአቮካዶ እርሻና ዘይት ምርትም እንደዚያው ለሀገሩ ገበሬዎች ማዳበሪያን በመደጎምና ዘመናዊ የእርሻ ዘዴን እንዲከተሉ በማድረግ ተጨባጭ ለውጥንም አሳይቷል። ትራኦሬ ታራሚዎችን ወይም እስረኞችን በስፋት በግብርና ሥራ ላይ እንዲሰማሩ አድርጓል። በዚህም ለአንድ ወር የእርሻ ሥራ የሠራ ታራሚ ከተፈረደበት ፍርድ ላይ 3 ወር ይቀነስለታል። ይህ አካሄድ ታራሚዎቹ የሀገሬ አምራች ዜጋ ሁኛለሁ የሚል ስሜት እንዲሰማቸው አድርጓል። ለበርካታ ሰዎችም የሥራ ዕድልን ፈጥሯል። ኢብራሂም ትራኦሬ የመስኖና የውሃ ፕሮጀክቶችን እውን በማድረግ የሀገሩን ገበሬዎች ከዝናብ ጥገኝነትም አላቋል። የኮካ ኮላ ካምፓኒ የትራኦሬን ይሁንታ አግኝቶ ወደ 12 ትሪሊየን ብር ወጪ አውጥቶ ትልቅ ፋብሪካ ቡርኪና ፋሶ ውስጥ ገንብቷል። በስምምነታቸው መሠረት ሥራው በሀገር ውስጥ ኮንትራክተሮች እንዲሠራ በማድረግ የሀገሩን ኮንትራክተሮች አቅም እንዲያድግና ለብዙዎች የሥራ ዕድል እንዲፈጠርም አስችሏል። ከ500 በላይ ዘመናዊ የሕዝብ አውቶቡሶችን በመግዛት ለተማሪዎችና ለሕዝቡ የትራንስፖርት ችግርን ቀርፏል። በጤናው ዘርፍ ግዙፍ ሁሉን ያሟላ ዘመናዊ ስፔሻላይዝድ ሆስፒታል በመገንባት ዜጎችና ባለሥልጣኖች ለውጭ ሀገር ሕክምናና አላስፈላጊ ወጪ እንዳይዳረጉ አድርጓል። በተጨማሪም በቅርቡ ሌሎች ተጨማሪ 55 የሚጠጉ ሆስፒታሎችን በተለያዩ የሀገሩ ክልሎች በማስገንባት ላይ ይገኛል። ግዙፍ የላቦራቶሪ ምርምር ማዕከል ያለው የመድኃኒት ፋብሪካንም ገንብቷል። ከሆላንድ መንግሥት ጋር በመተባበር ግዙፍ ዘመናዊ የዓሣ ማምረቻ ፕሮጀክቶችን በሀገሩ እውን አድርጓል። Ibrahim Traoré cut the ribbon and boom, Burkina Faso has a brand new cement factory. ትላልቅ የሲሚንቶ ፋብሪካዎችንም ገንብቶ ወደ ሥራ አስገብቷል። ኢብራሂም ትራኦሬ ለአፍሪካ አየር ንብረትና መልክዓ ምድር ተስማሚ የሆኑ በኤሌክትሪክና በፀሐይ ብርሃን ወይም ሶላር ቻርጅ የሚሰሩ ዘመናዊ ቅንጡና ተመራጭ ተሽከርካሪዎችን በአገሩ እንዲመረቱ አድርጓል። ዘመናዊ የወርቅ ማዕድን ማምረቻዎችን በመትከል ሀገሩን ከተረጅነት ለማላቀቅ ጠንክሮ እየሠራ ይገኛል። 2 ግዙፍ የቲማቲም ማቀነባበሪያ ፋብሪካዎችንም አስገንብቷል። ለነዋሪዎቹ መሠረተ ልማት የተሟላላቸው ምቹ፣ ጽዱና ዘመናዊ አዳዲስ ከተማዎችንም በመገንባት ላይ ይገኛል። ኢብራሂም ትራኦሬ ምን ይሄ ብቻ! በርካታ ሚሊዮን ዶላር የፈሰሰባቸው የፈጣን መንገድ ፕሮጀክቶችም የትራኦሬ ፍሬዎች ናቸው። የሊን የተሰኘው ፕሮጀክት ደግሞ በፀሐይ ብርሃን ወይም ሶላር ሲስተምን በመጠቀም ከ1 ሚሊዮን በላይ የሚሆኑ በጨለማ ውስጥ የሚኖሩ የቡርኪና ፋሶ ዜጎችን ብርሃን ለመስጠት በነፃ ኤሌክትሪክ ኃይል ለማዳረስ ታቅዶ እየተከናወነ ያለ ግዙፍ የኤሌክትሪክ ኃይል ፕሮጀክት ነው። ትራኦሬ በገንዘብ ራስን ለመቻል ወይም ፋይናንሻል ነፃነትን ለማግኘት ቡርኪኒዝም የተሰኘ በቡርኪና ፋሶ የመጀመሪያውን ብሔራዊ ባንክ በማቋቋም በሀገሪቱ ለሚከናወኑ ሀገር በቀል ፕሮጀክቶች ድጋፍና ክትትል እንዲያደርግ በማድረግ በርካታ የሀገር ውስጥ ባለሀብቶች በአጭር ጊዜ ውስጥ እንዲፈጠሩ አድርጓል። ትራኦሬ ለፕሬዝዳንት የሚከፈለውን የወር ደሞዝ $75,000 አልፈልግም በማለት ለሀገሩ ጄኔራሎች የሚከፈለውን $650 የወር ደሞዝ እየበላ ሀገርና ሕዝቡን በማገልገል ላይ ይገኛል። ሚኒስትሮቹ የሚያገኙትንም ከመጠን ያለፈ ጥቅማ ጥቅም በመቀነስ
ለሀገር ልማት ያዋለ እንዲሁም ከባለስልጣኖቹ ላይ 30 በመቶ ደሞዝ ቀንሶ ለመምህራንና ለሐኪሞች 50 በመቶ የደሞዝ ጭማሪ ያደረገ ነው። በዲፕሎማሲው መስክ የተሳካ ተግባርንም አከናውኗል። በሞስኮና በኡጋዱጉ መካከል ያለውን ግንኙነት አጠናክሯል። ሩሲያ ከሶቪየት ኅብረት መውደቅ ጀምሮ የተዘጋውን ኤምባሲዋንም በቅርቡ በቡርኪና ፋሶ ከፍታለች። የፈረንሳይን ጦር አስበርግጎ ከሀገሩ ስላስወጣው ደፋር መሪ አፍሪካውያን ስለዚህ ወጣት አውርተው አይጠግቡም። በ3 ዓመት ብቻ መላው አፍሪካን ታምራስ ብሎ ሀገሩን የለወጠ ድንቅ መሪ ይሉታል። ትራኦሬ የአፍሪካ ኅብረትን ወደ አፍሮ ዩኒየን መቀየር፣ መላው አፍሪካ በአንድ ገንዘብ እንዲገበያይ ማድረግና ማንኛውም አፍሪካዊ ያለ ቪዛ ከሀገር እንዳሻው በነጻነት እንዲንቀሳቀስ ለማስቻል ራዕይ የሰነቀ የዘመናችን የአፍሪካ ወጣት መሪ ነው። Burkina Faso President Ibrahim Traoré has turned down an invitation from Donald Trump, stating he has local commitments and a nation to build. In a surprising and bold move, the refusal is seen as a strong message of prioritizing his country's development over foreign engagements. ኢብራሂም ትራኦሬ ከዶናልድ ትራምፕ የቀረበላቸውን የጉብኝት ግብዣ እነሆ ሀገሬንና ሕዝቤን በማገልገል ላይ ነኝና አይመቸኝም በማለት መሰረዛቸው ተሰምቷል። Burkina Faso's President Captain Ibrahim Traoré has rejected Saudi Arabia's offer to build 200 mosques in Burkina Faso. ሌላው ሳውዲ አረቢያ በቡርኪና ፋሶ 200 መስጊዶችን ለመገንባት ፍቃድ ስትጠይቅ ትራኦሬ የምንሰግድበት በቂ መስጊዶች አሉን፣ ለቡርኪና ፋሶ ሕዝብ ካሰባችሁ ትምህርት ቤትና ጤና ጣቢያ ክፈቱልን በማለት መልሰውላቸዋል። ኢብራሂም ትራኦሬ ያቀጣጠለው እሳት ማሊ፣ ኒጀር፣ ሴኔጋል፣ ቻድ፣ ሊቢያና ሌሎች ሀገሮችንም እያሞቀ ነው። በርካታ የዓለም ሀገራት ለዚህ ባለ ራዕይ መሪ አድናቆታቸውን ችረውታል። በተቃራኒው የቀድሞ ቅኝ ገዢዋን ፈረንሳይን እጅግ ሲበዛ አስከፍቷል። አልተሳካም እንጂ መፈንቅለ መንግሥትም ተሞክሮበታል። ቡርኪና ፋሶውያን ከፈጣሪ የተሰጠን ታሪክ ቀያሪ መሪ ይሉታል ካፒቴን ኢብራሂም ትራኦሬ። በቅርቡ ሀገራችን ይህን ጎራ ተቀላቅላ ለስደት የሚራመዱ እግሮችና ለልመና የሚዘረጉ እጆች የማናይባት ኢትዮጵያ እውን እንደምትሆን ተስፋ አደርጋለሁ። ዋሲሁን አራጌ ነኝ። ቸርን ሰንብት። ሰከላ ቲዩብ። ሰከላ የመዝናኛ መረጃ፣ የማህበረሰብ ዳሰሳ ጥናቶች ሁሉንም ባንድ የሚያገኙበት ቲዩብ ነው። ዌልካም ቱ ሰከላ ቲዩብ። ሰከላ ሶርስ ኦፍ